ስንቶቻችሁ ናችሁ እነዚህን ቪዲዮዎች በአንድም ሆነ በሌላ መንገድ ዩቲዩብ ላይ ሆነ በቲቪ ያያችኋቸው? ምንም አይነት ቋንቋ አይጠቀሙም እናም ለበርካታ የዓለማችን ህዝቦች ተደራሽ ናቸው። አንድ ሻውን ነው ወይም ሁለት ሆነው በጫካ ውስጥ መሬቱን አሰማምረው በመቆፋፈር የተለያዩ መሬት ላይ ቤቶችን ይሰራሉ። እነዚህ ሰዎች ምንም ቋንቋን አይጠቀሙም እና በሚሰሯቸው ነገሮች በተግባር እየተመለከትን ወይ ጉድ ጥበብ ያስብሉናል። ነገር ግን አሁን የወጣባቸው ጉድ መረጃ በዓለም ላይ ያሉ በሚሊዮን የሚደርሰው ተመልካቾቻቸውን ወይ ጉድ ለካ እንዲህ ነው የሚሰሩት አስብሎባቸዋል። ለመሆኑ እነዚህ በጫካው እየቆፈሩ እዩልን የሚሉ ሰዎች ከጀርባቸው የያዙት ሚስጥር ምንድን ነው? የተጋለጠባቸው የስራቸው አሳፋሪ አስገራሚ ጉድስ ምንድን ነው? ይህንን መረጃ ለማግኘት እስከ መጨረሻው አብራችሁን ቆዩ። ይህን ቻናል ሰብስክራይብን፣ ይህን ቪዲዮ ላይክ ማድረግ እንዳይረሱ። እነዚህ ሰዎች ምስኪንና የጫካ ሰው መስለው ቁምጣ ብቻ በመልበስና የሚቆፍሩበት መሳሪያ በባህላዊ መንገድ በመያዝ መጀመሪያ ቦታ ከመረጡ በኋላ ትንሽ ጫር ያደርጉና ቪዲዮ ያሳድሩታል። ከዚያም ትልቅ ጉድጓድ ደርሶ ያሳያሉ። የመጀመሪያው ቪዲዮ ከተለቀቀ በኋላ የዛህ ቪዲዮ በዓለም ላይ በመፈመሱን ያዩ የተለያዩ ግለሰቦች የራሳቸውን ቪዲዮ መስራት ጀመሩ። እናም እኚህ ግለሰቦች በባህላዊ መንገድ 100 ቀን የፈጀብኝ በአንድ ሳምንት የሰራሁት ቤቴ መዋኛ ገንዳ እያሉ ዓለምን ሲያስደምሙ ቆይተዋል። ለመሆኑ በየወቅቱ እንጨትና ጭቃን ለመጠቀም እየገነቡ ያሳያሉ። ለሚመለከታቸው ሰው የትኛውን ቋንቋና ክልል ስለማይጠቀሙ በአንድ ጊዜ ቫይራል የመውጣት እድላቸው ከፍተኛ ነው። ነገር ግን እኒህ ሰዎች በእውነት በባህላዊ መንገድ በእጃቸው ነው ወይ የሚሰሯቸው የሚለው ግን አጠያቂ ነበር። መረጃው እስከተጋለጠ ድረስ ግን ሰው በእጃቸው የሚሰሩ መስሏቸው ወይ ጉድ የሰው ልጅ ጥበብ እያለ ያደንቃቸው ነበር። ቪዲዮአቸው እየተበራከተ ሲሄድ ግን እንዴት ብለው የጠየቁ ሰዎች አልጠፉም። በቪዲዮአቸው ላይም ሰፊ ጥናትና ምርምር ማድረግ ያዙት። በቪዲዮአቸው ላይም ምርመራ ሲካሄድ ከተለያዩ አንግሎች ሰፊ ምርመራ ሲካሄድ ለማመን በሚከብድ ሁኔታ አንዳንድ መረጃዎች በጨረፍታ መውጣት ጀመሩ እና ምርመራ ያደረጉት እኒህ የቪዲዮ ባለሙያዎች እንዳያወጡት መረጃ በሚቆፍሩ ጉድጓድ በስተጀርባ ቪዲዮ አንግል ውስጥ ላለመግባት የሚደበቁ ብዙ ሰዎች እንዳሉ ነው። ዘመናዊ መቆፈሪያዎችን ይዘው ቪዲዮ ሊቀረጽ ሲል ይደበቁና ቪዲዮ መቀረጹ ሲቆም ከተደበቁበት ወጥተው ጉድጓዶችን ቆፍረውና አስተካክለውላቸው ይመለሳሉ። እነዚህ የሚቀረጹ ሰዎች የናጠጡ ሀብታሞች ሆነውም ተገኙ። እነዚህ ሰዎች የዩቲዩብ ገጹ ባለቤት ሲሆኑ በሚሊዮን የሚቆጠር ገንዘብ እያገኙ ቆፋሪ መስለው ይታዩ እንጂ የሚቆፍሩላቸው ግን ገንዘብ ተከፋይ ሰራተኞች ናቸው። ቁፋሮም የሚካሄደው በኋላ ቀር መሳሪያዎች ሳይሆን በኤክስካቫተርና ዶዘር ነው። እነዚህ የዶዘርና የግሬደር ባለቤት የሆኑት የናጠጡ ሀብታሞች መኪኖችን ወደ ጫካ ይዘው በመግባት ቁፋሮ እንደሚያካሂዱም ተገለጸባቸው። የወጣው መረጃ እንደሚያሳየው በቆለሉት አፈር ማዶ እንደምታዩት የኤክስካቫተር የሄደበት መንገድና የመቆፈሪያው ጥርስ የፋቀው አፈር ጎልቶ ታይቷል። ይህ ነበር ጥርጣሬ ፈጥሮ ሰፊ ምርመራ ሲካሄድ ብዙ መረጃዎች የወጡት። እነዚህን ቤቶች የሚገነቡት እነዚህ 2 ወይም 3 ሰዎች ሳይሆኑ በርካታ ሰዎች እንዲሁም መሐንዲሶችና ኢንጂነሮች ብሎም መጀመሪያ ላይ ዲዛይን ተወጥቶ በስሪዲ ተቀርጸው ወጥተው ነው። ኤዲተሮች፣ ፕሮዲውሰሮች፣ የካሜራ ባለሙያዎች ይሳተፋሉ። ዳይሬክተሮችም እነዚህን ተዋናያኖች አስተካክለው ይቀርጻሉ። በቪዲዮ ላይ የምትመለከቷቸው ምስኪን የሚመስሉ ሰዎች የዩቲዩብ ገጹ ባለቤትና ባለሀብቶች ሲሆኑ መሬትን እየቆፈሩ ይታዩ እንጂ ትወና ነው። የሚሰራውም ጥንቅቅ ባሉ ባለሙያዎች ነው። እነዚህ ቪዲዮዎችም ቀናትን ወስደው በረቀቁ ባለሙያዎች የሚሰሩ እንጂ እንደሚታየው እንዳልሆነ ተረጋገጠ። እንዲሁም በተለያዩ ጫካዎች በተደረገ አሰሳ ዛፎችን መንጥረው መሬቱን በሳስተው ታይቷል። በቪዲዮአቸው ላይም ዋና ሰርተው መዋኛ ገንዳውን ለመሙላት በትንሽዬ ዕቃ አንዴ 2 እያመላለሱ ሲሞሉ ይታያል። ግን በዚህ መንገድ ሳይሆን ዘመናዊ የሆነ ቦቲ ስላላቸው ከቦቲው ውሃ መዋኛ ገንዳውን ይሞሉታል። እንደ ሲሚንቶ ከወንዝ ላይ ብሎም አፈርን ተጠቅመው ሲሰሩ ይታያል። ግን ሰርተው ጥሏቸው በሄዱት ቤቶች ላይ በተደረገ ጥናት
እውነተኛ ሲሚንቶ እንደሚጠቀሙም ተረጋግጧል። ተመልካቾቻቸው በርካታ ሰዎች ዛሬም ያያቸዋል። እይታቸው አልቀዘቀዘም። እያንዳንዱ ቪዲዮአቸው ከ20 ሚሊዮን በላይ እይታ አለው። ወይ ጉድ!